ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬም ደግሞ በሌላ የመኖሪያ አፓርትመንት መረጃ መተናል ማለት ነው። እንግዲህ ዛሬ ደግሞ የተገኘ ነው ገርጂ መብራት ኃይል ኦልማርት ሱፐርማርኬት ፊት ለፊት አሊያም ደግሞ ቶቶት ጋር ነው የምንገኘው ማለት ነው። እንግዲህ በግንባታው 90% ያለፈ በአጭር ወራት ጊዜ ውስጥ ልትረከቧቸው የምትችሉትን እጅግ ዘመናዊ የሆኑ የመኖሪያ አፓርታማዎች እንግዲህ ይዘን መተናል ማለት ነው። እነዚህ የመኖሪያ አፓርታማዎች በፍሎር 4 ቤቶች የምናገኘው ሲሆን እንደምትመለከቱት ቤቶቹ የተጨናነቁ አይነት ኢንቫይሮንመንት የላቸውም ማለት ነው። 2 ቤቶች በዛ በኩል ነው የሚሆኑት፣ 2 ቤቶች ደግሞ በዚህ በኩል ነው የሚሆኑት ማለት ነው። እንደምትመለከቱት ነው ሰፊ የሆነ በረንዳ ይኖራል ማለት ነው። ኮሪደር ይኖረናል። በጣም ሰፊ ነው። በተጨማሪም ደግሞ በጣም ቆንጆ የሆነ እና ዘመናዊ የሆኑ አሰራር ነው ማለት ነው። ውጫቸው ላይ የተጠቀሙት የሰሩበት ማለት ነው። ሙሉ በሙሉ የተጠናቀቁ አፓርትመንቶች ናቸው ማለት ነው። በአጭር ጊዜ ውስጥ ልትረከቧቸው የምትችሉት አፓርትመንቶች ናቸው። እንግዲህ አሁን ባለ 2 መኝታውን 172 ካሬ ነው ማሳያችሁ። በሰሚ ፊኒሽድም በፉሊ ፊኒሽድም ነው የምንሸጠው። በፉሊ ፊኒሽድ ስንሸጥ እቃውን ሳይጨምር ነገር ግን ሙሉ በሙሉ ላይቱን፣ ሴራሚኩን፣ ግርግዳውን ሁሉም ነገር በምትመለከቱት መልኩ አጠናቀን ነው ማለት ነው የምናስረክባችሁ። ከፈርኒቸር ውጪ ማለት ነው እንደምትመለከቱት አርገን ነው ማለት ነው የምናስረክባችሁ። እንግዲህ እንደምትመለከቱት ሁሉም ነገር በቆንጆ ማቴሪያል የተሰራ እጅግ ዘመናዊ ልንለው የምንችል የመኖሪያ አፓርትመንት ነው ማለት ነው። ሁሉም ነገር በእኛ በኩል የሚያልቅ ማለት ነው። በፉሊ ፊኒሽድ እና በሰሚ ፊኒሽድ ነው ያለን። ነገ እኛ ፊኒሽንጉን እንጨርሰዋለን የምትሉ ከሆነ በእናንተ በኩል ፊኒሽንግ የሚያልቅ ከሆነ ዋጋው ይቀንስላችኋል ማለት ነው። እንደምትመለከቱት ነው ቆንጆ የሆነ እይታ ያለው የፀሐይ ብርሃን ያለው እንደምትመለከቱት ዋና ከተማውን ነው እያሳየን ያለው። ገርጂ መብራት ኃይል ማለት ዋና ከተማዎች ከሚባሉት መሀል ከተማ ከሚባሉት ነው ማለት ነው የሚገኘው። ቆንጆ የሆነ ሳሎን ስፋትም የያዘ ነው። በረንዳ አለን፣ ባልከኒ ያለው ከባልከኒው ጋር ደግሞ ሳሎን አለን ማለት ነው። ይህም ቆንጆ እይታ አለው። ለመኖርም አሊያም ለማከራየትም ለኢንቨስትመንትም የሚሆን ለመኖሪያም ምቹ ነው፣ ለኢንቨስትመንትም አመቺ የሆነ ሰፈር ላይ ነው ማለት ነው የሚገኘው። እንግዲህ በምትመለከቱት መልኩ ሳሎኑ ያልቅልናል ማለት ነው። ሙሉ በሙሉ በፉሊ ፊኒሽ ሲሆን በዚህ መልኩ በምትመለከቱት መልኩ ነው ማለት ነው የሚያልቀው። ኪችን ካቢኔቱም ከኛ ነው የሚገጠመው። እንግዲህ እንደምትመለከቱት ነው ኪችን ካቢኔቱም በጣም ቆንጆ ማቴሪያል እና ቆንጆ ከለር ያለው ነው ማለት ነው። ኦፕን ኪችን ነው፣ ነገር ግን ክሎዝ ኪችን ማድረግ ይቻላል። በጣም ሰፊ ነው ኪችኑ ራሱን የቻለ በጣም ቆንጆ የሆነ ስፋት አለው ማለት ነው። የፀሐይ ብርሃንም አየርም በደንብ ያገኛል ይሄ ቤት። ያው መክፈት ስላልተቻለ ነው እንጂ ይሄ አየርም የፀሐይ ብርሃንም ስለሚያገኝ እዚህ ጋር ኪችን መሆኑ ምንም አይነት ችግር አይፈጥርም ማለት ነው። እንደምትመለከቱት ነው ኪችን ካቢኔቱ ሙሉ በሙሉ አልቆለታል። እንግዲህ ከዚህ በኋላ የምናገኘው ይህን ይመስላል ማለት ነው የሳሎናችን እይታ። በአጠቃላይ የሳሎናችንም የኪችናችንም ክሎዝድ ኪችን ማድረግ ይቻላል። ይህን ኪችን ኦፕን ኪችን ይሁን ከተባለ ደግሞ ለቤቱም ለራሱን የቻለ ውበት ነው ማለት ነው። በአሁኑ ሰዓት ላይ ኦፕን ኪችን ነው እየተለመደ የመጣው ማለት ነው። እንደዚህ ነው ሳሎኑ። ኮመን ባዝሩም እዚህ ጋር ኮመን ባዝሩም አለ። እንግዲህ ኮመን ባዝሩማችን በጣም ቆንጆ ስፋት ያለው እንግዳ ሲመጣብን ልናስተናግድበት የምንችል አይነት ኮመን ባዝሩም ነው ማለት ነው። የሰራተኛ መኝታ ቤት ይሄ ነው። 1 ሜትር አልጋ ያዘረጋል። 1 ሜትር ድረስ። እዚሁ ጋር ደግሞ ሳንወጣ የልብስ ማጠቢያ ቦታችን እናገኛለን። ዋሽንግ ማሽን ቦታችን እዚህ ጋር ሴራሚክ የተደረገበት ያው ሙሉ በሙሉ ሴታፑ በዚህ መልኩ ነው ማለት ነው የሚያልቀው። እንደምትመለከቱ ነው አመቺ ነው ለልብስ ማጠቢያው ማሽን። ይሄ የልብስ ማጠቢያችን ቦታና የአጋዥ መኝታ ቤታችን የሚገኝበት ነው ማለት ነው። እስቲ ወደ ዋናው ቤድሩም እንሂድ። ማስተር ቤድሩማችን ይሄ ነው። ማስተር ቤድሩማችን እንግዲህ ይሄን ይመስላል። በጣም ቆንጆ ስፋት ያለው እንግዲህ የምትመለከቱት አልጋ ወደ 2 ሜትር አልጋ ነው የሚሆነው። እንግዲህ ያሰባችሁታል። ይህን 2 ሜትር አልጋ ይዞ ይህን ያህል ስፋት ካለው በጣም ቆንጆ ስፋት ያለው ማስተር ቤድሩም ነው ማለት ነው። በዚሁ በኩል ደግሞ ቆንጆ እይታ አለው። የፀሐይ ብርሃን በደንብ ያገኛል። እንዲሁም የራሱ ቁምሳጥን የተገጠመለት ነው። አሁንም ፉሊ ፊኒሽድ አድርገን ስናስረክብ ቁምሳጥንም ኪችን ካቢኔትን እንገጥማለን። ነገር ግን በሰሚ ፊኒሽድ ከሆነ እነዚህ ነገሮች አናሟላም። ሴራሚክ ስራ እና ጂፕሰም ስራ እናንተ ናችሁ ማለት ነው የምታጠናቀቁት። ዋጋ ሁለቱንም የማስቀምጥላችሁ ይሆናል ማለት ነው በቪዲዮ መጨረሻ ላይ። እንግዲህ ይሄ የማስተር ቤድሩሙ ሻወር ሽንት ቤት ነው ማለት ነው። ማስተር ቤድሩሙ የራሱ የሆነ ሻወር ሽንት ቤት ይኖረዋል።
እንግዲህ ወደ ሁለተኛው መኝታ ቤት ነው የምንሄደው። ባለ 2 መኝታ ቤት ነው፣ የአጋዥ መኝታ ቤት አለው። ይህም ቁምሳጥን እንደምትመለከቱት ሁሉም ክፍሎች ላይ ሙሉ በሙሉ ያልቀለታል። በፉሊ ፊኒሽ ስናስረክብ እንደዚህ ነው ማለት ነው የምናስረክባችሁ። ይሄ ነው እንግዲህ አልጋ፣ ከዚህም በላይ ትልቅ አልጋ ሊይዝ ይችላል። በደንብ እንደምትመለከቱት በደንብ ቦታ አለው። በጣም ሰፊ ነው መኝታ ቤቱ። የፀሐይ ብርሃንም አየርም በደንብ ያገኛል ይሄ ቤት። ይሄኛው መኝታ ቤት እንግዲህ የመጨረሻው እንግዲህ ይሄኛው የሁለተኛው መኝታ ቤት የራሱ ሻወር ሽንት ቤት አለው ማለት ነው። 3 ሻወር ሽንት ቤት እና ባለ 2 መኝታ ቤት ነው ማለት ነው። አጠቃላይ ይሄ ቤት 172 ካሬ እንግዲህ በምትመለከቱት መልኩ። ሌላው ደግሞ ያልነገርኳችሁ 40/60 የባንክ ብድር የተመቻቸለት ማለትም 40% ብቻ እናንተ ናችሁ የምትከፍሉት። እሱንም በ2 ዙር ክፍያ 20%ቱን ቅድሚያ ከፍላችሁ ቀሪውን 20% ደግሞ ከ6 ወራት ጊዜ ውስጥ ልትከፍሉት የምትችሉት ነው። በተጨማሪም ደግሞ ቀሪውን 60% በራሱ በድርጅቱ ባንክ አያይዞ ተረክባችሁ እየኖራችሁበት ቀሪውን 60% ከባንክ ጋር ተያይዞ ልትከፍሉት የምትችሉት ነው ማለት ነው። እንግዲህ ይህን ቤት በአካል መታችሁ ለማየትም ለመግዛትም እንዲሁም ደግሞ ለወዳጅ ዘመድም ይህን ቪዲዮ ሼር ስታደርጉላቸውም በ0911 10 35 62 ይደውሉልን። ዋትሳፕ ላይም ቴሌግራም ላይም ልታገኙ ትችላላችሁ ማለት ነው። እንግዲህ ይህንን የመሳሰሉ የቤት መረጃዎች እንዲሁም ደግሞ ስለ መኖሪያ አፓርትመንት መረጃዎችን እንዲደርሷችሁ ይህን ፔጅ ሰብስክራይብ እያደረጋችሁ ይቆዩን። አመሰግናለሁ።